ህይወት አጭር እና ተሰባሪ ናት እስካለን ድረስ መልካም ነገሮችን ብንሰራበት የተሻለና አማራጭ አይደለም። ቴዲ ራያው የብሬክስ ሀበሻው ጓደኛ ወንድሜ ነው የሚለው ከመቀራረባቸው የተነሳ ፈርድ ወንድሙ አይደለም፣ ግን መወለድ ቋንቋ ነው፣ ከወንድም ይበልጣል ማለት ነው። ሳኡዲን በነበሩበት ሰዓት እንግዲህ ቴዲ ራያው መሞቱ ተሰምቷል እና የሁሉም ኢትዮጵያዊ ልብ ተሰብሯል። የሚኖረው ሪያድ ሳውዲ አረቢያ ነው። ከዚህም ቀደም ብሬክስ ሳውዲ አረቢያ በሆነበት ሰዓት አብረው ይኖሩ ነበር። ከዛም አገር ገብቶ ነበር እና ብዙ ውጣ ውረዶችን አሳልፎ ተመልሶ እንግዲህ ህይወቱ ተቀጥፏል በሰው ሀገር ላይ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁም በየዓለም ዳርቻ ያላችሁ ኢትዮጵያዊ በሙሉ አላህ ይጠብቃችሁ፣ ከድንገተኛ ሞትም አላህ ይጠብቃችሁ፣ ተክፉ ነገርም። እንግዲህ ቴዲ ራያው መሞቱ ተሰምቷል እና የብዙ ልብ ተሰብሯል ማለት ነው። እውነት ለመናገር ወጣቱ ሁሉ አለቀ በምክንያት። በእርግጥ ሰው ልጅ ያለ ሰበብ አይሞትም። ቀዳና ቀድራችን ከሆነ መቼም ቢሆን አናልፍም ማለት ነው። ግን እንደዚህ ባጭር በቃ ያልፍልናል ብሎ ሰው ውጣ ውረድ አሳልፎ በማለፊያው ባጭር ሲቀር ከሞቱ አሟሟቱም የሚባል በሰው ሀገር፣ ከሰው ሀገርም ደግሞ ወይ ታሞ ሰው አስታሞ ከሞተ እንኳን ሰው ካላ ጋር አይጣላም ማለት ነው። ግን አሟሟቱ በማያምር ሁኔታ ወይ በሰው ተገሎ ወይ በሆነ ነገር መሞት ማለት ላለም ሰው ስቃይ ነው፣ ለሞተውም ደግሞ በእርግጥ በአጭር መቀጨት ነው ወላሂ። ያንን ይመስል የስንት ነገር ሀሳብ እያለው ሁሉም ሰው በእርግጥ ሀሳቡን አሳብቶ አይደለም እኛ እንደፈለግነው ሳይሆን አላህ እንደፈቀደልን ነው የምንኖረው። ነገር ግን ወላሂ እኔ እንደው ተሱ መሞት በላይ እሱስ እንደሆኑ ቀረ፣ ሞት አይቀርም ነገም ሆነ ከነገ ወዳ። ግን ለቤተሰቡ እንደው ለመከረኛ እናት ሚስቱ፣ አረ ስንቱ የወላሂ እኔ በጣም ነው ያሳዘነኝ። በጣም እኛ ሰዎች ስንባል እኛም ወደ ሞት እየሄድን ነው። ግን በቃ ሁልጊዜ አዲስ ይሆንብናል ሞት ማለት ነው። በቃ አንድ በምክንያት ሲሞት ለዛ ሰው በጣም እናዝናለን። ሌላ ደግሞ ሲያልፍ ደግሞ ለዛም እንደዚሁ ልባችን ይሰበራል። ባለፈው የሜሲ ወንድም ሲሞት እንደዚህ ነበር፣ የምር በጣም ነበረ ያዘን ነው። እና አሁን ደግሞ ይሄኛው ማለት ነው እንግዲህ ከሞቱ አሟሟቱ መጨረሻችንን አላህ ያሳምርልንና የሁላችንም። እንግዲህ የሞተበት ምክንያት ደግሞ ግማሹ ጓደኛውን የገደለ ይባላል፣ ግማሹም የተለያየ አደንዛዥ እጽ ይሰራሉ እና በዛ ምክንያት ነው ይባላል። እስካሁን ድረስ ግልጽ የሆነ መረጃ ከሱ ጓደኛም ሆነ ቤተሰብ አሟሟቱን ግልጽ ያደረገ ሰው የለም ማለት ነው። ግን እሱ ተጎዳ በምንም ምክንያት ይሁን በምንም ሞተ ማለት ነው። ብዙዎቹ እንደሚሉት ግን በኮሜንትም ሆነ በብዙ ነገር በዚሁ ኬዝ እንደሆነ የሞተው ጓደኛውን ቢሆን የገደለው በሌላ ኬዝ ሳይሆን በዚህ በአደንዛዥ እጽ ምናምን እንደሚሰሩ ከዚህም ቀደም ሪያድ ጋር ብዙ ሰዎች ሳዑዲ አረቢያ በራሷ መንገድ ቀጥታ ላይ ተይዘው እንዲሁም ሲል ደግሞ ይካካዱና ብሩን በጣም ብዙ ስለሆነ መካከል ላይ ይካካዳሉ ማለት ነው። አብሃም እንደዚህ ከዚህ ቀደም እንደዚሁ ተወጋግተው እስበሳቸው ተጋለዋል። አንዚህ ጋር ልትረዱት የምትገቡት ሰው ይጣላል፣ ይቀያየማል፣ ይኳረፋል። ነገር ግን እንደዚህ የመጋደል ደረጃ አይደርስም። ትክክለኛ አላማ ያለው ሰው፣ ቤተሰብ ያለው ሰው በሌላ አይሼ ነገር ቢጣሉ ቢቀያየሙ መገዳደል ደረጃ አይደርሱም። እና ግን የእንደዚህ አይነት ኬዝ ከሆነ የሞት ሽረት ስለሆነ የሚሰሩትም ስራ አውቀው ስለሆነ ወይ ከታወቀባቸው እንደማይለቀቁም ያውቃሉ። ስለዚህ ወይ እንሙት ወይ እንያዝ በቃ ብለው ነው። የሳውዲ መንግስትም ከያዛቸው እንደማይለቃቸው ያውቃሉ። እና በጋራ ሲሰሩ መካከል ላይ በሆነ ኬዝ ምክንያት በብር ምክንያት ወይም በቃ ሊጋለጡ ሲሉ ምናምን ይጣላሉ እና አይስማሙም። እና ብዙ ጊዜ በፊት ሳዑዲ አረቢያ በምንኖርበት ሰዓት እኛም እንደዚህ አይነት ኬዝ ወደ አብሃ ምናምን ነበር እና የሚሰሩት ወደዛ ወደ የመን ድንበር ብዙ ልጆች ወላሂ መንግስት ሳይዛቸው መንግስት እጅም ሳይደርሱ ህይወታቸው አልፏል። እና ይሄንን ነገር የነካ ሰው በረካ የለውም። ሲጀመርም ብሩም እያሳሳቀ መጨረሻው እድሜያቸውን አጭር ነው የሚያደርገው። ምክንያቱም በአንድም ሆነ በሌላ ምክንያት እነሱም
ሊተውት አይችሉም። ሁልጊዜ ዛሬ ቢያልፋቸው ነገ አያልፋቸውም ማለት ነው። ስለዚህ መንግስት ባያገኛቸው እንኳን እነሱስ በሳቸው ይገዳደላሉ በራሳቸው ምክንያት። እንግዲህ ይሄ ልጅ ባለትዳር ነው። እንግዲህ ጸባውንም ታውቁታላችሁ፣ ምርጥ ልጅ ነው እና በሌላ በምን ምክንያት ሚስት አለው፣ ባለትዳር ነው። እንደ ድሮ እንኳን ቢሆን በሴት ነው ተጀናጅ ነው ምናምን ይባላል። አሁን ግን እሱ በምን ኬዝ ሊገዳደሉ ይችላሉ? ስለዚህ እንደዛ ስለሆነ እባካችሁ ሳዑዲ አረቢያ የምትኖሩ ወጣቶች በተለይ ወንዶቹ፣ በእርግጥ ሳዑዲ አረቢያም አይደለም እንዲሁ የኛ ሀበሻ ሀላል የሆነ ነገር ሰርታችሁ ይለፍላችሁ አልተባልንም መሰለኝ እና በቃ መገዳደል በቃ በአንድም ሆነ በሌላ በጥሩ ነገር መነሳት አቁሟል ሰው ማለት ነው። ስንት በረሃ አቋርጦ ስንት መከራውን አይቶ ሰው መጥቶ እንደገና እዚህ ህገወጥ የሆነ ስራ መስራት እንደገና ከዚህም ደግሞ አልፎ በሱ መገዳደል ማለት በጣም ከባድ ነው። ሀቂቃ ያሳፍራል። እንኳን ሰው ሀገር ሆኖ በሀገርም ላይ ቢሆን ማለት ነው። ሰው ተነጋግሮ መፍታት እየተቻለ ተነጋግሮ መፍታት ካልተቻለ በህግ በቃ በተለያየ መንገድ ነገሮችን ማስኬድ እየተቻለ መገዳደል እንደዚህ በአጭር መቅረት ደረጃ መድረስ በጣም ነው የሚያስጠላው። በተለይ ሌላ ሰው ጋር እንኳን ተጣልቶ ቢፈጠር ይሻላል። እስበስ ተጋደሉ። ይሄ ስም አይደለም። እና ሳውዲ አረቢያ ያላችሁ ወጣቶች እባካችሁ ጥንቃቄ አድርጉ። መጥፎ ነገር ከመስራትም ተቆጠቡ። መጥፎ ነገር ከማስተላለፍም ተቆጠቡ። ስለ እስበሳችሁን በቃ አትገዳደሉ። እባካችሁ ራሳችሁን ጠብቁ። በዛ ላይ አሁን ደግሞ ተፍትሽም ተንስቷል እያሉ ነው። አሁን የሳውዲ መንግስት እንግዲህ ጥሩ በቃ ኢቃማን ፈቅዶ ምህረት አዋጅ ሰጥቶ ነበር። አሁን ደግሞ በቃ እንደዚህ ነገር ሲፈጠር በቃ የሆነ ነገር ላለው ለሚስኪኑ በአንዳንድ በላዎች ምክንያት ራሱ ሰርቶ ለሚያድር ቤተሰብ ለሚረዳው ውጣ ውረዶችን አሳልፎ ችሎ አንገቱን ድፍቶ ለሚሰራው ሰው እዲያ ናቸው ማለት ነው እንደዚህ አይነት ሰዎች እና ስተፍትሽም ስለሚኖር ሴቶችም ሆናችሁ ወንዶችም በተቻላችሁ መጠን ራሳችሁን ጠብቁ። በተለይ ወደ ሪያድ አካባቢ ያላችሁ ራሳችሁን ጠብቁ። እንደውም በተለያየ ገጠራማ አካባቢ ሆናችሁ የምትሰሩ ይህንን ስራ የምትሰሩ ይህንን አዲዛዥ የምታሻሽጡ በራሳችሁም የምትሰሩ ተቀጥራችሁም የምትሰሩ እንዲሁም ሚስጥር የምትጠቁሙ እዚህ ቦታ አለላችሁ እንደዚህ እያላችሁ ለአረቦች የምትናገሩ ነገ አረቦች ዛሬ ገዝተው ብር ኑሯቸው ከፍለዋችሁ ደግሞ ነገ ከፍለዋችሁ ሲቀጥል ከዛ በኋላ ወይ ብር ሲያጥራችሁ የሆነ ነገር ዝም ብለዋችሁ አይሄዱም ማለት ነው። ለፖሊስ ነው አሳልፈው የሚሰጧችሁ እነሱ ማለት ነው። ስለዚህ ጥንቃቄ አድርጉ። ከዚህ ነገር ውጡ። በቃ ሀላል የሆነ ነገራችሁን ለምን በግ ጥበቃ አይሆንም? ሰርታችሁ ይለፍላችሁ። ዛሬና ነገ በግ ብትጠብቁ ከነገ ወዲያ የራሳችሁ ስራ የተስተካከለ ስራ ይሰጣችሁ ታገኛላችሁ። እንደምትሞቱ አቃችሁ፣ ብትያዙ እንደማትለቀቁ አቃችሁ። እንደው እንዴት ነው የሚበላችሁ? ሰርታችሁ ምን ሊሆናችሁ ነው? መጨረሻችሁ ካላመረ የምንሰራው እኮ በቃ ነገ በትዕግስት ጥሩ ኑሮ እንኖራለን፣ ልጆቻችን እናሳድጋለን፣ እናገባለን፣ እንወልዳለን ተብሎ እቅድ ሲኖር ነው አይደል እንዴ? እናንተ ግን ዛሬ ኑሬ ነገ ልሙት ብላችሁ ዛሬ እንኳን ተደስታችሁ እየተሳቀቃችሁ ኑራችሁ እድሜያችሁን አጭር እያደረገው ይሄንን ነገር ከማድረግ ተቆጠቡ። አንደኛ ለሌላው ማትትረፉ ዳፋው። ለነገሩ ለራስ ያላሰበ ሰው ለሌላ ሰው አያሰብም እና ለሌሎችም ለሚስኪኖች እባካችሁ። በዘንድሮ ዓመት በጣም ብዙ ሰው ነው ሳኡዲ የሞት ፍርድ የፈረደው ማለት ነው። በሞት ፍርድ የተፈረዱት ባለመግባባት በተለያየ ምክንያት ሰው የሞተባቸውና በብዛት ደግሞ በዚህ ኬዝ የተከሰሱና የተያዙ እጅ ከፍንጅ የተያዙ ናቸው። በዚህ በሱሳሱስ ነገር የተያዙ ናቸው በሞት የተቀጡትና ከዛ ነገር ለምን አትማሩም እናንተ? እና ይሄ ልጅ እኔ በጣም ነው ያሳዘነኝ። በምንም ይሙት በምንም እንግዲህ እሱ ተጎዳ፣ ባጭር ቀረ። ከሱ ባሻገር ደግሞ ቤተሰቡ አሁን እንደው ይብላኝላት መከረኛ እናቲቱ። ወላሂ በጣም ነው የሚያሳዝነው። በጣም ለቤተሰብ እሳት ተዛሬ ነገ ይመጣል ብሎ ልጃቸውን ሲጠብቁ የሞት መርዷቸውን መስማት ወላሂ ከሞት አሟሟቱ ሰው ገደለው መባል በጣም ነው የሚያመው። ምን አድርጎ ይሆን ምን ሆኖ ይሆን ምን ተፈጥሮ ይሆን እያለ ለቤተሰብ የቀን ስራ ነው እና ውድ ቤተሰቦችን በያላችሁበት አላህ ይጠብቃችሁ።